ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ ሂውማን ሪሶርስ ወይም ኤችአርን እናያለን። ድርጅታችን ኦልሬዲ አክቲቬት ከተደረገ በኋላ ለተለያዩ ሰዎች የተለያየ ኃላፊነት መስጠት ይኖርብናል። ምክንያቱም እዚህ ሲስተም ላይ ያሉትንም ሁሉንም ስራዎች አንድ ሰው ብቻውን አይሰራም። ቲም ይኖራን። ለተለያዩ ሰዎች የተለያየ ኃላፊነት ልንሰጥ እንችላለን። ለምሳሌ ለአንደኛው ኤችአርን እንዲቆጣጠር፣ ሌላው ፋይናንስ፣ ሌላው ፕሮጀክት ማኔጅመንት፣ ሌላው ማሽነሪ እንዲቆጣጠር፣ ሌላው ስቶሮችን እንዲቆጣጠር ኃላፊነት ሊሰጠው ይችላል። እንዴት ነው እሱን መስራት የምንችለው? እንዴት የተለያዩ ሰዎችን አሳይን ማድረግ እንችላለን የሚለውን የምናይ ይሆናል። በባለፈው ካስታወሳችሁ ኔክሰስ ፒኤልሲ የሚባል ድርጅት ክሬኤት አድርገን ከዛ ሰብስክሪፕሽን ሞልተን እሱን ጨርሰን አክቲቭ ሆኖልናል። እሱ ጋር ክሊክ ስናደርግ ወደ ድርጅቱ ዳሽቦርድ ይወስደናል። በግራ በኩል ሂውማን ሪሶርስ የሚል አለ። እሱ ጋር ክሊክ ስናደርግበት የተለያዩ አማራጮች ይመጡልናል። መጀመሪያ የምናገኘው ፔይ ግሬድ ነው። እሱ ላይ ክሊክ ስናደርግ ፔይ ግሬድ ማለት የደሞዝ እርከን ነው። እሱ ላይ ክሊክ ስናደርግ በዲፎልት ራሱ ሲስተሙ ጀነሬት ያደረጋቸው ከፔይ ግሬድ 0 ጀምሮ እስከ ፔይ ግሬድ 30 ድረስ እንደምታዩት አለ። እነዚህ ፔይ ግሬዶች ሲስተሙ ራሱ ጀነሬት ያደረገልን ነው። እያንዳንዱን ፔይ ግሬድ አፕዴት ማድረግ እንችላለን፣ ድሊት ማድረግ እንችላለን፣ አዲስ መጨመር እንችላለን። ለምሳሌ ግሬድ 0 የሚል አለ እንደምታዩት። እሱን አፕዴት ማድረግ ከፈለኩ እዚህ ጋር 3 ዶቶች አሉ። እሱ ጋር ክሊክ አድርጌ አፕዴት ማለት እችላለሁ። ስሙን መቀየር ከፈለኩ ስሙን መቀየር እችላለሁ። ቤዝ ሳላሪውን መቀየር ከፈለኩ መንዝሊ ነው፣ አወርሊ ነው፣ ዴይሊ ነው። እነዚህን ካስተካከልኩ በኋላ አፕዴት ለዋለሁ። እንደምታዩት አፕዴት ሆኗን እያለኝ ነው። እንደዚህ አድርጌ አፕዴት ማድረግ እችላለሁ። ድሊትም ከፈለጋችሁ ድሊት ማለት ትችላላችሁ። ይሄንን ድሊት ይሆናል ማለት ነው። አሁን ድሊት አላደርገውም ምክንያቱም ድሊት ማድረግ ስለማልፈልግ። በተጨማሪ አዲስ ፔይ ግሬድ መጨመር ከፈለግን አድ ፔይ ግሬድ የሚላለ እሱ ላይ ክሊክ አድርገን እነዚህም ፎርሞች በመሙላት አድ ማለት እንችላለን ማለት ነው። ሌላው ሰርች ማድረግ እንችላለን፣ ሶርት ማድረግ እንችላለን። ፔይ ግሬዳቸው ሳላሪው ከዚህ እስከዚህ የሆነው ፊልተር አድርገው ወይም ሰርች አድርገህ አምጣልኝ ማለት እችላለሁ። አወርሊ ሬንጃቸው ከዚህ እስከዚህ የሆኑትን አምጣልኝ ማለት እችላለሁ። ለምሳሌ እኔ ከ50 ብር እስከ 100 ብር ሬንጅ ያሉትን አወርሊ ሬንጃቸውን እሱን አምጣልኝ ብዬ ሰርች ማድረግ እችላለሁ። አፕላይ ብለው እንደምታዩት ከ50 እስከ 100 ሬንጅ ያሉትን ሰርች አድርጎ ያመጣልኛል። አሁን ይሄንን ላጥፋው። በተመሳሳይ እዚህም ጋር ለምሳሌ አወርሊዎቹን ብቻ አንጣልኝ ዴይሊ፣ ዊክሊ ምናምን ብዬ እንደበፈለኩት ሰርች፣ ሶርት፣ ፊልተር ማድረግ ይቻላል ማለት ነው። የፔይ ግሬድ ይህንን ይመስላል። በተመሳሳይ ሳላሪ ኮምፖነንቶችም እንደዚህ ተመሳሳይ ነው። ለምሳሌ አቴንዳንስ፣ ቦነስ፣ ኮሚሽን፣ የኤዱኬሽን አላዋንስ፣ ሃርድሺፕ አላዋንስ የመሳሰሉት፣ የሃውሲንግ አላዋንስ እነዚህን እና የመሳሰሉትን መጨመር ትችላላችሁ፣ አፕዴት ማድረግ ትችላላችሁ፣ ድሊት ትችላላችሁ። በተመሳሳይ ፖዚሽን በድርጅታችሁ ያለው እስካሁን ድረስ ማሳያችሁ በሄድ ኦፊስ ደረጃ ነው። በፕሮጀክት ደረጃ ያሉትን ፖዚሽኖች አይደሉም። በፕሮጀክት ደረጃ በኋላ አሳያችኋለሁ። አሁን እያወራው ያለሁት በሄድ ኦፊስ ደረጃ ያሉትን ነው። በሄድ ኦፊስ ደረጃም የተለያዩ ፖዚሽኖች አሉ። እንደምታያቸው ቺፍ ኤክዚኪዩቲቭ ኦፊሰር፣ ቺፍ ፋይናንስ ኦፊሰር የመሳሰሉ ፖዚሽኖች አሉ። አዲስ ፖዚሽን መስጠት ከፈለጋችሁ አድ ፖዚሽን ብላችሁ ፖዚሽኑን ስም ፐርማነንት ነው፣ ኮንትራክት ነው፣ ቴምፖራሪ ነው፣ ኢንተርንሽፕ ነው ምንድን ነው የሚለውን እነዚህን ከሞላችሁ በኋላ አድ ማድረግ ትችላላችሁ። አፕዴትም ድሊትም እዚህ ጋር ማድረግ ትችላላችሁ ማለት ነው። ሌላው በጣም ኢምፖርታንት የሆነው ነገር ምንድን ነው? ለእያንዳንዱ ፖዚሽን ፕሪቪሌጅ እንሰጣለን። ለምሳሌ ቺፍ ኤክዚኪዩቲቭ ኦፊሰር የሚለው ላይ መጥቼ ክሊክ አድርጌበት እዚህ ጋር ፕሪቪሌጅስ የሚላለ እሱ ጋር ክሊክ ሳደርግ እነዚህን ፕሪቪሌጆች ያመጣልኛል። ለምሳሌ ቺፍ ኤክዚኪዩቲቭ ኦፊሰሩ እዚህ ሲስተም ላይ ምን መስራት ይችላል? ለምሳሌ ፕሮጀክቶችን ማየት ይችላል፣ ፕሮጀክቶችን ማኔጅ ማድረግ ይችላል፣ ሂውማን ሪሶርስ ማየት ይችላል፣ ማኔጅ ማድረግ ይችላል። ማኔጅ ማለት ምን ማለት ነው? ሂውማን ሪሶርስ ላይ ያሉትን አይተሞች ለምሳሌ ፔይ ግሬድ፣ ሳላሪ ኮምፖነንት፣ ፖዚሽንስ፣ የተለያዩ ኤምፕሎይዎችን፣ አቴንዳንስ ሽቶች እነዚህን የመሳሰሉትን ክሬኤት ማድረግ ይችላል፣ መጨመር ይችላል፣ ገብቶ አፕዴት ማድረግ ይችላል፣ ድሊት ማድረግ ይችላል ማለት ነው። ማኔጅ ማለት እነዚህ ናቸው። እዚህ ጋር ትንሽዬ ሄልፐር ኖት ተዘጋጅቶላቸዋል። ካንሲ ማለት
ኦንሊ ማየት ብቻ ነው የሚችለው። የሆነን ሰው ሲ የሚል ፕሪቪሌጅ ከሰጣችሁት ማየት ብቻ ነው። እንደምታዩቸው ብዙ አሉ። ለምሳሌ ፋይናንስ ላይ ካንሲ ፋይናንስ የሚል አለ፣ ማየት ብቻ ነው። ፕላንት ኤንድ ኢኩዊፕመንት ላይ ካንሲ ፕላንት ኤንድ ኢኩዊፕመንት ነው። ለምሳሌ ይህንን ፕሪቪሌጅ የሰጠሁት ሰው ፕላንት ኤንድ ኢኩዊፕመንት ማየት እንጂ እያንዳንዱን ነገሮች ክሬኤት ማድረግ አይችልም፣ አፕዴት ማድረግ አይችልም፣ ድሊት ማድረግ አይችልም እዚህ ሞጁል ውስጥ ማለት ነው። ማየት ብቻ ነው የተሰጠው። ከዛ ካን ማኔጅ የሚል ፕሪቪሌጅ ብሰጠው ግን እንደምታዩት እዚህ ጋር ካን ማኔጅ ማለት ምን ማለት ነው? ከማየት በተጨማሪ ክሬኤት ማድረግ ይችላል፣ አፕዴት ማድረግ ይችላል፣ ማየት ይችላል፣ ድሊት ማድረግ ይችላል። አንዳንድ አይተሞችን ደግሞ ሰብሚት ማድረግ ይችላል እንደማለት ነው። ለምሳሌ ፔመንት አዘጋጅቶ ፔመንቱን ሰብሚት ማድረግ ይችላል ማለት ነው። ካንሲ ከሆነ ግን ኦንሊ ማየት ብቻ ይሆናል ማለት ነው የሚችለው፣ ሌላ ነገር መስራት አይችልም። ሌላው ካን ቼክ የሚል ነው። ሌሎችን ቦታ እንደምታዩት ቼክ የሚል አለ። ቼክ ደግሞ ማድረግ የሚችለው ምንድነው? ሰሚት የተደረገውን አንድ አይተም አይቶ ቼክ ማድረግ ብቻ ነው የሚችለው ማለት ነው። ሶ ካን ቼክ ማለት ነው ማለት ነው ቼክ ያደርጋል። ሶ ሳቲስፋይ ካደረገው ነው ቼክ የሚያደርገው። ችግር ካለበት ቼክ የተደረገው ነገር መልሶ ወደኋላ ሪተርን ወይም መመለስ ይችላል። እነዚህን ሁለት ስራዎች ማየት ይችላል ማለት ነው። ለምሳሌ የሆነ ፔመንት ቢገባ ሰሚት ቢደረግ ፔመንቱ ችግር ካለበት ወደኋላ መመለስ ይችላል፣ ሪተርን ማድረግ ይችላል። ሳቲስፋይ ካደረገው ደግሞ ቼክ ማድረግ ይችላል። ቼክ አድርጎ አፕሩቭ ለሚያደርገው ሰው ለሱ ማሳለፍ ይችላል ማለት ነው። በተመሳሳይ ካን አፕሩቭ የሚባል ፕሪቪሌጅ ከሰጠ ነው አፕሩቭ ማድረግ ይችላል። በተመሳሳይ ሪጀክት ማድረግ ይችላል ማለት ነው። እንደምታዩት እዚህ ጋር አፕሩቭ ማድረግ ይችላል፣ ሪጀክት ማድረግ ይችላል ማለት ነው። ሶ አራት አይነት የፕሪቪሌጅ አይነቶች አሉ። የመጀመሪያው ማየት ብቻ ለሆነን ሰው እንዲያይ ብቻ ልፈቅዱለት ትችላላችሁ። ሌላው ማኔጅ እንዲያደርግ ማለት ለምሳሌ ፔመንትን ክሬኤት ወይም ጀነሬት ማድረግ ይችላል። ፔመንቱን አፕዴት ማድረግ ይችላል። ፔመንቱን ማየት ይችላል። ፔመንቱን ድሊት ማድረግ ይችላል። ልክ ሳቲስፋይ ሲያደርገው ፔመንቱን ሰብሚት ማድረግ ይችላል። እነዚህን ሁሉ ካን ማኔጅ የሚል ከሰጣችሁት እነዚህን ሁሉ ስራ መስራት ይችላል ማለት ነው። አሁን ሰብሚት የሆነውን ደግሞ ቼክ እንዲያደርግ ፕሪቪሌጅ የሰጣችሁት ቼክ ብቻ ማድረግ ይችላል። አፕሩቭ እንዲያደርግ የሰጣችሁት ደግሞ አፕሩቭ ማድረግ ይችላል ማለት ነው። ሶ አሁን ለምሳሌ ለቺፍ ኤግዚኪዩቲቭ ኦፊሰሩ እነዚህን ሁሉ ፕሪቪሌጅ ሰጠ ነው። ቼክ እና አፕሩቭ የሚለውን እንተው ለጊዜው፣ ማየት ብቻ እንዲችል ብናደርገው እነዚህን ማየት ይችላል ማለት ነው። ፕሮኪርመንት ማየት ይችላል ወይ አፕሩቭም ልትሰጡት ትችላላችሁ። ይሄ ከየድርጅት የተለያየ ነው የሚሆነው። በድርጅታቸው ስታንዳርድ መሰረት የተለያየ ፕሪቪሌጅ፣ አሁን ለምሳሌ እኔ ራንደምሊ የተለያየ ፕሪቪሌጅ ሰጠሁት ማለት ነው ለቺፍ ኤግዚኪዩቲቭ ኦፊሰሩ። አሁን ይህም ፕሪቪሌጅ ተሰጠው ማለት ነው። በተመሳሳይ ለፋይናንስ ኦፊሰሩ፣ ለቴክኖሎጂ ኦፊሰሩ፣ ለኮንትራት ማናጀሩ እንደዚህ በተመሳሳይ እንደየድርጅታቸው ኦርጋናይዜሽን ስትራክቸር የተለያየ ፕሪቪሌጅ ትሰጣላችሁ ማለት ነው። ይሄ ምንድነው? ፖዚሽኑን በተመለከተ ይሆናል ማለት ነው። ቀጣይ ኢምፕሎይ እናያለን። አብራችሁን ቆዩ።